ጾም የሚጾመው የዱር አውሬ ጉሬዛ በኢትዮጵያ የሚገኘው አስገራሚ ፍጥረትም በኃጢአት ሰንሰለት ታስረሃል እክተው አንዳንድ የተፈጥሮ ሚስጥር ናት። የሰው ልጅ ተመራምሮ ሊደርስባቸው የማይችሉ አስገራሚ ነገሮች አሉ። ሰው ተፈጥሮን እስካሁን 1% እንኳን አላወቀም ነው የሚባለው። ሚስጥራዊ ከሆኑ ጉዳዮች መካከል ደግሞ እንስሳት አንደኛዎቹ ናቸው። በዛሬው ዝግጅታችን በኢትዮጵያ ውስጥ በዋነኝነት በእምነት ቦታዎች ውስጥ ስለሚኖሩት አስገራሚ እንስሳቶች እንነግራቸዋለን። እነዚህ አካባቢዎች የእስላም የክርስቲያኑን ጾም በመጾምና በዓላትን ማክበርም ይታወቃሉ። ዚማም የሃይማኖት አባት የሚመስል የፊት ገጽታ ያላቸው እነዚህ የዱር እንስሳት እንደ ጦጣና ዝንጀሮ ተንኮል አያውቁም። ፍጹም ሰላማዊና ምስኪን ሲሆኑ ጻድቅ በመባልም ይታወቃሉ። ስለ አስገራሚዎቹ የጉሬዛ እንስሳት ድንቅ ዝግጅት ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩም። በሀገራችን ዝምተኛው ጻድቅ ተንኮል የሚያውቅ ባህታዊና በመሰል ስሞች ይጠራል። ሲያዩትም የሃይማኖት ሰው የሚመስል እርጋታና ገጽታ አለው። ጉሬዛ ሰውን የማይተናኩል ደግ የሆነ ፍጡር ሲሆን የኢትዮጵያውያን አባቶች ባህታዊና በመልካም ሽማግሌነት ይመስሉታል። በገጠሩ የሀገራችን ክፍል ጥቅጥቅ ባሉ ደኖች በዋነኝነት ደግሞ በደን በተሸፈኑ ቤተ ክርስቲያናት፣ ገዳማትና አድባራት ይኖራል። ከዛፍ ዛፍ በመዝለል ቅጠልን እየተመገበ ይኖራል። የገበሬዎችን እህል እንደ ጦጣና ዝንጀሮ አያወድምም። ለዚህም ነው ከጦጣ የዋለ ጉሬዛ እህል ፈጅቶ ገባ የሚል አማርኛ አባባል ያለው። ጦጣ ካላለመደችው በስተቀረ ጉሬዛ በተፈጥሮ የገበሬ ማሳ አያወድምም። እጅግ ገራምና ታጋሽ ነው። ከዛፍ ዛፍ በመዝለል እዚያው ውሎ ያድራል። ሰዎችን በብዙ የማይሸሽ ሲሆን ወደ ምድር ወርዶም ከሰዎች ጋር ይግባባል። በገዳማት መነኮሳት ምግባቸውን በእጃቸው ይሰጡታል። ተቀብሎ የተሰጠውን ብቻ ይመገባል። በሃይማኖት ቦታዎች ሲኖር ብዙ ጊዜ ውሃ የሚያገኘው ከሰዎች ነው። አንዳንዴ ወንዝ ወርዶም ይጠጣል። ጉሬዛ እጅግ የሚያስገርመው ጾም በሆነበት ዕለት ምንም አይነት ምግብ የማይመገብ መሆኑ ነው። ጉሬዛው እሁድ የረፍት ቀኑ ሲሆን ዕለቱን ምንም አይነት ቅጠል ሳይበጥስ አክብሮ ይውላል። ይህ በሳይንሱ ለሚመራመረው ዓለም በቀላሉ ላይገባው ይችላል። አንድ የዱር እንስሳ ጾም አውቆ ይጾማል፣ በበዓል ቀን አክብሮ ይውላል ቢባል ሰው ሞኝነት ሊመስለው ይችላል። ነገር ግን ይህ እውነታ ነው። በተለይ ጉሬዛዎች ባሉበት አካባቢ የሚኖሩ ሰዎች በትክክል ይህንን ያውቃሉ። ጉሬዛ ይጾማል፣ በዓል ያከብራል። የበዓል ዕለት ቅጠል የማይበጥስ ሲሆን ነገ በዓል ከሆነ ዛሬ የሚበላውን ቅጠል ሸምጥጦ ያሳድርና ይመገባል። ቤቱ ዛፍ ላይ ነው። ባጭሩ ጉሬዛ ዛፍ ላይ የሚኖር እንስሳ ነው። በግንባሩ በጉንጮቹና በአገጩ ላይ ነጭ ጸጉር አለው። በጅራቱ ጫፍና በጎኑ ነጭ አለው። በተረፈ ጸጉሩ ጥቁር ነው። ዋነኛ ምግቡ ቅጠላ ቅጠሎችና በተጨማሪም ፍራፍሬዎች ናቸው። ጉሬዛዎች ብዙውን ጊዜ የሚበሉት ቅጠል ሲሆን አንዳንዴ ያልበሰሉ ፍራፍሬዎችንና እንቡጦችን ሲያገኙም ይበላሉ። የመኖሪያ ክልላቸው ጠባብ ነው። ምክንያቱም ቅጠል የትም እንደ ልብ ስለሚገኝና የተወሰኑ ዛፎችን ቅጠል ስለሚበሉ ነው። በሀገራችን ብዙ ክልሎች ይገኛሉ።